ዶሮዋም እየተገነጣጠለች ነው እዛ ለገና። አረ ፕሪሚየር ሊግ ውስጥ ምን እየተካሄደ ነው እንዴ? በቃ እኮ አረ እየፈራችሁ ዶሮዋ መውረዷ ነው ዘንድሮ። ስንተኛ? 15 እና 16። አረ ወገን እኔ የዶሮዋ ነገር እያስፈራኝ ነው። የኛን የታፕ 6ዎቹን የታፕ 4ዎቹ ምናምን ነገር ቼክ እያደረግን ዶሮዋን ረሳናት። እየወረደች ነው። በቦርኖሞዝ ተሰጣት። የሆነ ነገርማ እየተከናወነ ነው ያለው ፕሪሚየር ሊግ ውስጥ። እኔ በቃ እያየሁት ስኮሩን በሳቅ ድክም እያልኩ ነው። ስትሬት ነው የገባሁት። የምሬን ነው የምላችሁ። በቃ አልቻልኩም። ትርፌም እዛ አቻ ነው ያለችው ከበርንሌ ጋር። ኧረ ዘንድሮ ዶሮዋን ገነጣጥሏል። ሃንግማን ከባድ ውጤት ማን ዘንድሮ ሃንግማንና ቀይ ምን ሼ ነው የሚል በቃ ምን ሼ ነው። ቀይ እኮ አልፋታ አላችሁ። ማን አልፋታ? ኩኩሬላ ደደብ ነው። እንደውም እንትን የሚያስበሽቅ ነገር አይደለም ያየሁት። ጀግና ናችሁ። ስትካነቱ ነው ያየሁት። ስትካነቱ ማን በተለይ አቻ እስክታደርጉ ድረስ ደላፕ ራሱ ከማግባቱ በፊት ያቺን ቺፕ ራሱ አልተሳካለትም። እድለ ቢስ ነው እንጂ ያገባው ጎል ይገባዋል። ከዛ በኋላ ተቀየረ ጌም። ፉልሃም ልክ እንደ አርሰናል ጨዋታ አንድ ተጫዋች ተቀንሶባችሁ መጫወት እንደምትችሉ ሲያውቁ ተቀየሩባችሁ። በግራ በኩል እኮ ሸነሸኗችሁ ነው ማለት ሸነሸኗችሁ። ሃሪ ዊልሰን የሚባለው ተጫዋች እንዴት አባቱ ነው የሚችለው? የዛሬ ሽንፈት የሃንግማን ጥፋት አይደለም። ሃንግማን ምንም አላጠፋም። ኩኩሬላ ነው ያጠፋው። ቤንች መደረግ አለበት። እንደውም ሃቶ ዛሬ አሪፍ ነበር። ቤንች መደረግ አለበት። ቢገባባችሁ ይሻላል። በ10 ተጫዋች የገጠማችሁትን ቡድን በ11 ታጋዩት ነበር። ግን ፉላም ይችላል ማን ሃሪ ዊልሰን የሚባል አንተ ፉላም ምርጥ ቡድን ሆኗል። ማን ምርጥ ቡድን። ሌላ ኪንግ የሚባለው ራሱ አለ ጩጬ። የሚገርም ቡድን ነው ዘንድሮ። አርሰናል አካዳሚ አልተቻለም። አርሰናል አካዳሚ ሌላ 1-2 ተጫዋች እንጨምርላቸው የምትሉ ምን አይነት ሴሌብሬሽን ነው ሄሜኒስ ያሳየን? በእናታችሁ አይችለው ዛሬም ጠቅ ተሰጠሽ። ወይኔ ክራቭን ኮቴጅ ላይ በእኔ ስታላግጭ አቻ ወጣ ብለሽ ከፉናም ጋር በእኔ ስታላግጭ፣ አቤት ቅሌት! ምንድነው? አሰልጣኝም አባረሽ አትሻሻይም እንደ አንቺ። ለነገሩ ኩኩሬላ በቀይ ከወጣ በኋላ እኮ በቃ ቼልሲ ኧረ በስማ ብቻ እጅግ በጣም የሚያስገርመው ግን እስቲ አዲሱ አሰልጣኝ ኮች ደግሞ የያዘውና እናያዋለን። አይዞን፣ ለማንኛውም አይዞን፣ ያጋጥማል። የቦክሲንግ ዴይ ንጉስ ማን ነው? ንገሪኝ ትርፌ። ማን ነው የቦክሲንግ ዴይ ንጉስ? ሁልሽም 3ኛ ጌም በተከታታይ ሁላችሁ አንጠባጠባችሁ። ሊጉ ከባድ ነው። ስኳድ በቂ አቅም ያለው በየ3 ቀን መጫወት የሚችል አንቺማ በሳምንት አንዴ መጫወት የሚችል ስኳድ ማንሽም የለሽም፣ ተጫዋቾችም የለሽም። ዛሬ አላበሽቅሽም ብዬ ነበር ያየሁት። ገባሽ አይደለ? እና ለማብሸቅም አይደለም ግን አሰልጣኝ ቢቀየርም ባይቀየርም ማን ዩናይትድ ከበርንሌና ከውልቭዝ ጋር እኩል ነው። ሲሪየስሊ ነው የምላችሁ። በቃ በርንሌ ማግባት ሲፈልግ ያገባል። ምን አይነት ሴስኮ እንደውም ዛሬ አሪፍ ነበር እንዳለ የአየር ኳሱ ሲያወርድ ነበረ። 2 ጎል አገባ፣ ምርጥ ነበረ። ግን በቃ ኤዲን ሄቨን ራሱ ላይ ለዋንጫ ነው የምንጫወተው አድክም የሆንክ ሰውዬ ማለት ነው። ለዋንጫ የሚጫወቱ ቡድን መጫወት ትችል ነበር እኮ አትችልም፣ አቅሙ ስለሌለ። ገባር ስታርቲንግ 11 መግባት የምትችለው እዛ ነው። ኖርማል ነው። ሃንግማን ስለተሸነፈች ወደ 5ኛ አድርገሻል። 1 ነጥብ በየሳምንቱ 1 ነጥብ ብታመጪ ራሱ የሆነ ቶፕ 10 ትጨርሻለሽ። በእርግጠኝ ካለፈው ዓመት ተሻሻልሽ ማለት ካለፈው ዓመት ተሻሻል። ካለፈው ዓመት 18 ጌታ ነበረሽ፣ 18 ጊዜ ነበር ተሸነፍሽ። አሁን 30 ጊዜ አቻ ትወጫለሽ፣ 8 ታሸንፊያለሽ። ብሽቃል ጀስት ያየሁት ነገር ነው። የሚያሳዝን ሽት ፉትቦል ማለት። ተመልሼ ወደ ቼልሲ ጨዋታ ሄድኩኝ። ዲፕሬሲንግ ማን ዩናይትድ ማየት እናንተም እንደሚሰማችሁ ማሰብ ማለት አልችልም። በቃ ወኔ የለ፣ ፓሽን የለ፣ አግሬሽን የለ። 300 ሺህ ነው የሚከፈላቸው እነዚህ ሰዎች 300 ሺህ። ዝም ያለ ነጃ ወጣ አለ ሰከንድ አፍ ስለምለቀለት ስለምገለበት እኔ ምንም አላወራም። ስለምገር እርግጠኛ ስለሆንኩኝ ማለት በቃ በጣም ምንም አላወራም። እገለብጣለሁ፣ ታያለህ ግን እገለብጣለሁ። ልጅ ያቦካው ለእራት አይበቃ ማለት እኔ የሚያሳዝነኝ የህዝቡን ፍሬ በሉ ብዬ እኔ መጨረሴ ነው። ምንም በማያገባኝ ለወያኔ አፍረክና ፎሪዶ ምንድን ነው
አሁንስ ምንድነው ቲም ምንድነው ለመሸነፍን ነጥብ ለመጣል ያለው በቂ ነው አለመለስ በቃ መጨረሻ ለወራጅ ቀጠና ቲም አንድ ነጥብ አስመጪና አከፋፋይሉን መርዛማ ሰውም አለ እኔ እንዳላሸን የመተተብኝ ጣንቋይም አለ ኧረ በፈጣሪ ስም ፔፕ ጋርዲዮላ አረቄ መቀማመስ ጀምሯል ያራዳ ልጆች ከዛ ውጪ በምንም አይነት መንገድ ሊሆን አይችልም እንዴት አሪፍ ጥያቄ ነው ተከታታይ ሶስተኛ አቻቸውን ነው ትናንት ያስመዘገቡት ይባስ ብሎ በማንቸስተር ሲቲ ሜዳ ብራይተኖች ኋላ ጎል ካስቆጠሩ በኋላ ያራዳ ልጅ ማለት ነው ጭራሽ ገናነን አግብቶ ለመጨፈር ሁሉ ፍላጎት አልነበረውም ብራይተን ኧረ 3 ነጥብ ሳሊዝ አልወጣም አይነት ነገር የፔፕ ጋርዲዮላውን ማንቸስተር ሲቲ ያራዳ ልጆች የሆነ ወዝ ከቀን ዕለት እያጣ መምጣት ደግሞ ጀምሯል ደና አለ ሲባል የለም ሲባል አለ የሆነ ቡድን ሆኗል አሁን አርሰናል ዛሬ ሊቨርፑልን ማሸነፍ የሚችል ከሆነ ወደ 8 ነጥብ የሚሰፋ ይሆናል ማለት ነው ያራዳ ልጆች ውጤቱ ከዛ በኋላ እኔ እንጃ በፈረስ የሚደረስ አይመስለኝም እኔ እንዴት እንደሚሆን አይልገባኝም ማንቸስተር ሲቲ ይህ ነው የማይባል እጅግ በጣም ቀውስ ውስጥ እየገባ የመጣ ይመስላል ሐሳብ አስተያየት ኮሜንት ላይ ሼር ኮፕሊንክ ይደረግ ተከላካይ ክፍሉ እንጃለቱ ቶተናም እኮ ሲዋረድ ማለት ለየት ያለ ውርደት ነው የሚዋረድ ሁሌ ውርደትን እንደ አዲስ የሚጽፍ ቡድን ማለት ስፐርስ ሰሜኞ የመጨረሻውን ጎል ለቦርንማውስ ታሪክ ሰርቶላቸው ምናምን የተለያያቸው ማለት በስፐርስ ምክንያት ስለማይረባ ስፐርስ ፕሪዲክሽን ላይ ምንም ብዬ ባሲስ ስፐርስ ያስፈራኛል ውግም ያለ ጨዋታ ነው ደግሞ የሚጫወተው ቻንስ ክሬሽን ወፍ ነው ስለዛ ቦርንማውዝ 3 ጎል ያገባም ማለት ካምባክ አረገ ሲገባበት ነው ትዝ የሚለው መጫወት እንዳለበት ቶማስ ፍራንክ እኮ ብሬንትፎርድ እያለ ይችል ነበር ማን እዚህ ከመጣ በኋላ ከቢግ 6 መባረር ያለበት ቡድን በምንም መንገድ እንዳጠብቀው ያስከፋል የስፐርስ ሂስትሪ ነው ገባር ሳትጠብቀው ደግሞ ማኑ ታይትል ዊኒንግ ምናምን ነገር ቲምን ያስቀይምላል የክለቡ ማንነት አሰልጣኞቹን ራሱ ቶማስ ፍራንክ እኮ የቆየው ሱፐር ካፕ ከፒኤስጂ ጋር ስላልበላ እኮ ቢበላ ያባር ነበር ምን አባስበ ነው የሚሉት እሚኮ ስለ ቶተናም ቪዲዮ ከሰራው ቆይቻለሁ ገባሽ አይደል ምክንያቱም ኦሬዲ ተስፋ ቆርጠሻል ጫፍ ላይ ነሽ ባናትሽ ልትተከኝ ሚኮ ስቴን ቪዲዮ ለሚኮ ሼር አድርጉት ሜንሽን አድርጉት እዚህ ቪዲዮ ላይ አንተ ቡድን ጎዳና ሊወጣ ነው ምንድነው ቡድን ጎዳና እየወጣለ ነው መተምታስቋጥር ሆነ አስቋጥር ወደ አቋም ይመለስ ምንድነው አይናችን እያየ እንዴ እኔ ለሚኮ ማለት ነው ታውቃላችሁ እኔ በጣም ነው የሚመቸኝ ልጁ ገብቷላ ግን ቡድኑም ሆነ እሱ አብረው ጎዳና ሲወጡ ማየት አልፈልግም ጀም ካለችን ቋጠሮ ላይ ትንሽ ሰፖርት ማድረግ ካለብን ሰፖርት እናደርጋለን የምሬ ነው አሳውቁት እና ሐሳብ አስተያየትን ስጠን ችግር የለም ደገፍ ተደረጋለ ሚኮ አንተ 3-2 አልሰጡትም በነገራችን ላይ ሴሜኑ መሰናበቻ ምትገርም ጎል ጠቅ አድርጓል 95 ፕላስ ላይ ማለት ምን አይነት ተጫዋች ነው በቃ ቀጣይ ሲቲ ደፈንዳ ምንም አባካታ መጣም ብትሄድም ሲቲ ብትሄድም ምንም አባካታ መጣም ዋንጫው እንደሆነ እኔ ነው ተሞሽረኛል በቃ ሚሊዮንን ተሞሽረኛል አላዳመጥም ሚኮ ግን ናይ በቃ ታታ የለውም ይቆጠርልሻል ነው ብቻሽንማ አትሰቃይም እንዴ በርቅያችን ጀማው እንዲቀልድ የለም አድርሱለት ሼር አድርጉና አድርሱለት ጊዜ ባለጌን ያራዳ ልጆች በሚገርም ሁኔታ ከባርሴሎና ጋር ቼልሲ የተባለለት ቡድን ይሄ ነው ከቼልሲ ጋር እንደዛ ቀይ ካርድ ተመልክቶ አስገራሚ ጨዋታ የተጫወተው ቡድን ይሄው ቼልሲ ነው በድጋሚ ያራዳ ልጆች አሁን ደግሞ 5 ጨዋታዎች ላይ የት እንደገባ አድራሻው ኒኮላስ ጃክሰን የሆነ ቡድን የት እንዳለው ሁሉ ግራ የሚገባ ቡድን ሆኖ ቁጭ አለ ያራዳ ልጅ ቀይ ካርድ መሰረታዊ ሆኗል እዚህ ቡድን ኧረ ተው የሚል እንኳን የለም ምን እንደጀመሩ አላውቅም ደጋፊዎቹን አሳብደው ሰው ለሊታዊ ውጣ ስራ ሄድ እንዴ ነው ነገሩ እሺ ምንድነው የተጀመረው ነው ያራዳ ልጅ ጨዋታው ወደ 8ኛ ዝቅ ብሎላል ከንቲቦ ኧረ ቦታ ልቀቅ ኒውካስትል አፋውጥቶ ቦታ ልቀቅ ከብሬንፎርድ ጋር ተመካከሩና ቦታ ልቀቁ እናንተ እዚህ ጋር የሙድ እያዝክ ነው ቦታውን ለማሳጣት እየሞከርክ ነው አፋውጥቶ ምንድነው የጀመርከው ቼልሲ ያራዳ ልጅ አሰልጣኝ እንደልቡ ነው ሚቀያ ምንም ችግር የሌለበት ቡድን አንተ እኔ ደግሞ እንደዚህ አላየሁኝም እና ነው ተውጣጣ አታስፈልግም ምንም በቃ ሁለት ከሩብ የሆነ ቡድን ነው የቡድን ሐሳብ አስተያየት ኮሜንት ላይ ያራዳ ልጆች በደም ሼር ኮፕሊንክ
አቤት አቤት አቤት! ይሄ ነው የዋንጫው ቡድን? ይሄ ነው ወይ ማንቸስተር ሲቲ የዋንጫው ቡድን? ምንድን ነው የምታሳዩን እንዴ? ተከታታይ 3 ጨዋታ አቻ። ከዚህ በኋላ ምን እንጠብቅ? አረ በስመ አብ! ማንቸስተር ሲቲ እንዴ ምን ማለት ነው? አረ በጣም ነው የሚያስገርመው። ከምሬ ነው የምላችሁ። በእርግጥ በዛሬው ጨዋታ ማንቸስተር ሲቲ ምርጥ ነው፣ ግን ምን ዋጋ አለው? 3 ነጥብ ነው የሚያስፈልግ በዚህ ሰዓት። 3 ነጥብ ነው የሚያስፈልጋችሁ በዚህ ሰዓት። አለበለዚያ ለነገሩ እኮ ተቋጥሯል። ቋጣሪዎቹ ቋጥረውታል ቁጭ ብለው። እኛ አይደለንም ቋጣሪዎቹ፣ ቋጥረውታል። በጣም ባይዞ በዛሬው ጨዋታ ማንቸስተር ሲቲን ዋጋ ያስከፈሉት በርናንዶ ሲልቫና ኤርሊንግ ብሮት ሃላንድ። በእርግጥ የመጀመሪያው ጎል የሱ ነው ቢሆንም በፔናልቲ ነው፣ ግን ይሄንን ኳስ ማስቆጠር ነበረበት። በርናንዶ ሲልቫ ያን ኳስ ማስቆጠር ነበረበት። ዋጋ ከፈለ ማንቸስተር ሲቲ። እንዲህ ቼርኪ ተቀይሮ ገብቶ እንደዛ ተጽዕኖ ፈጥሮ የሚያገኙቸውን እድሎች ማንቸስተር ሲቲዎች ሊጠቀሙ አልቻሉም። በዛ ላይ እንግዲህ ያስቡት፣ አሁን ማንቸስተር ሲቲ ብዙ ተከላካዮች ተጎድቶበታል፣ ቤስት የሚባሉት ማለት ነው። እጅግ በጣም ነው ያው በዛሬው ጨዋታ ላይ ባይዞ ኩሳኖቭን ሳላደንቅ አላልፍም። እጅግ በጣም ጥሩ መከላከልና ጥሩ ብቃትን እያሳየ ያለ ተከላካይ ነው። ግን በዚህ አይነት ለዋንጫ አካሄድሽ ያሰጋኛል። እኔ ከምሬን ነው የምላችሁ ማንቸስተር ሲቲ የዋንጫ ነገሩ ጥርጣሬ ውስጥ እየገባ መጥቷል ካሁን በኋላ። ከምሬን ነው የምላችሁ። ለማንኛውም አይዞን ያጋጥማል። ግን ያው ቋጣሪዎቹ እነሱ ናቸው። እኛ ምንም ማድረግ አንችልም። አይ ትርፌ አሞሪምን ካሰናበትሽ በኋላ ምን ለውጥ አመጣሽ? ያው ሴሽኮ ጎል ማግባቱ ነው። በጣም የሚያስገርመው ሴሽኮ እንግዲህ 2 ጎል አስቆጥሯል ማለት ነው። ዋው ዋው ዋው! ጎሎቹ በጣም ነበር የሚያማምሩት። በተለይ ሁለተኛ ያስቆጥረው ጎል እጅግ በጣም የሚያምር ነበር። ያው ጎሉን ሳላደንቅ አላልፍም ለማለት ነው። ግን ምን ለውጥ ጠብ ላይ ስትት በርንሌ አሾ ይበልሽ የአሞሪም ግፍ ምን የተለየ ነገር አለ? ያው ተመልከቱ እንግዲህ አቻ፣ ባለፈው አቻ፣ ዛሬ ሲቲ አቻ። አረ ምንድነው? ቆይ ፕሪሚየር ሊግ ላይ አቻ መንፈስ የተወጋ የሆነ ደግሞ አለው። በጣም የሚያስገርመው ከምሬን ነው ብላችሁ የእነሱም ጎል እንግዲህ ሁለተኛ ያስቆጠሩ ጎል እጅግ በጣም ነበር የሚያምረው። ያው ለዚሁ ነው አሞሪምን ያሰናበትሽው። ቢቆይልሽ ይሻልሽ ነበር። ይመቸው በርንሌ። አሁን በቃ አትጋፉ አይደለም ይኸውላችሁ፣ ስለ ወደፊት ዕጣ ፈንታችሁ ማወቅ ፈልጉ በቀኝ፣ እንግዲህ ስለ ቡድናችሁ ደግሞ ወደፊት ዕጣ ፈንታ ማወቅ ፈልጉ በግራ በኩል ያዙ። ይሄ ሁሉ በአንዴ ማስተናገድ አልችልም። እኔ ይከብደኛል። እኔ ማለት ነው ታሪካዊ ሰውኛለሁ፣ ሻምፒዮን ሆኛለሁ። 3 ተከታታይ ቋጠሮ አንድ ቡድን ላይ በታሪኬ ቋጥሬ አላውቅም። በታሪክ አንተ 3 ተከታታይ ቋጠሮ ሰራልኝ። ማን እኔ ራሱ እኮ ማጂክ ሆኖብኛል። ማጂክ ሆኖ አሁን እንዴት ነው የሚተኛው? እንዴት ነው የምተኛው? ይሄ እኮ ድርብ በዓል እኮ ነው ጀማው፣ ድርብ በዓል እኮ ነው። አስባችሁታል? ነገ ሊቨርፑልን ከለጠፍነው ልዩነቱ ስንት እንደሚደርስ በቃ ግድም እናደርገዋለን። ሊቨርፑልን ልዩነቱን ማፍካት ነው ከዚህ በኋላ። ይኸውላችሁ እሺ አሁን ወረፋ ያዛችሁ ሰዎች ቀስ በሉ፣ አትጋፉ። አሁን ኮሜንት ሴክሽን ላይ መጣችሁ ይሄ ፈጸምልኝ በሉ እሱን ብቻ ኮሜንት አስቀምጡ። እሱ ለነግራችሁ ነው የመጣው እና ግርግር አያስፈልግም። እኔ ከአርሰናል ውጭ ብዙ መቋጠር አይመቸኝም ነበር። ሲቲዎች ይቅርታ አድርጉልኝ፣ ይቅርታ። ዘንድሮ ሰምሯል። ምንም ምረው ነገር የለም የኔ አባት፣ ምንም ምረው ነገር የለም። ከሞን ጋነርስ ከሞን። የሊቨርፑል አማካይ ዶሚኒክ ሶቦዝ ላይ መድፈኞቹ አርሰናልን በተመለከተ ከነገው ጨዋታ በፊት እጅግ አስገራሚ የተባለ አስተያየቱን ሰጥቷል። እንግዲህ በአንድ የስካይ ስፖርት ቃለ መጠይቅ ላይ የሊቨርፑል አማካይ ዶሚኒክ ሶቦዝ ላይ ቃለ መጠይቅ አድርጎ ነበር። ታዲያ በዚህ ቃለ መጠይቅ ላይም ጋዜጠኛው ወይም ደግሞ መጠይቁን ያቀረበለት ሰውዬ እንዲህ ሲል ይጠይቋል። ሐሙስ ምሽት እንግዲህ ሻምፒዮኖቹን ወይም ደግሞ ዘንድሮ የፕሪሚየር ሊጉን ዋንጫ ያነሳሉ ተብሎ የሚታሰቡትን አርሰናልን ትገጥማላችሁ፣ ይህን እንዴት ታየዋለህ ብሎ ሲጠይቀው በጣም ግርምት በተሞላበት መልኩ እኛ እኮ ሻምፒዮኖቹ ነን፣ እነሱ ሻምፒዮን አልሆኑም፣ እነሱ ናቸው ሻምፒዮኖቹን የሚገጥሙት እንጂ እኛ አይደለም ሻምፒዮኖቹን የምንገጥመው። ገና በጃንዋሪ ወይም በጥር እኮ ፕሪሚየር ሊጉን ማሸነፍ አይቻልም፣ ገና በጣም ረጅም መንገድ ይቀራቸዋል። ነገር ግን አርሰናል በጣም ድንቅ ቡድን ነው፣ ምርጥ ቡድን ነው፣ ምርጥ ተጫዋቾች አሏቸው፣ ዘንድሮ ትልቅ እድል አላቸው፣ በሊጉ ምርጡ ቡድን ናቸው።
ናቸው። ሆኖም ግን እኛ ሻምፒዮኖቹ የአምና ሻምፒዮኖቹ እኛንን እነሱ ሻምፒዮኖቹን ይገጥማሉ እንጂ እኛ ሻምፒዮኖቹን አንገጥምም በማለት እጅግ አነጋጋሪ የሆነ ምላሽና አስተያየቱን ለስካይ ስፖርት ዛሬ ሰጥቷል። ታዲያ በዚህ አነጋጋሪ የዶሚኒክ ሶቦዝ ላይ ምላሽ ላይ እናንተስ ምን ትላላችሁ? የነገውን ተጠባቂ ጨዋታስ ማን የሚያሸንፍ ይመስላችኋል? አርሰናል ወይስ ሊቨርፑል? ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ። እንደነዚህ ፈጣን እግር ኳስ መረጃዎችን በቀጣይም ለማግኘት የፕላስ ምልክቷን በመንካት የሜዳ ስፖርት ቤተሰብ ይሁኑ።